ዘውጁና ያመጣው ጣጣ ሰዎች በሶሻል ሚዲያ ተጋቡ፣ በሶሻል ሚዲያ ተፋቱ ማለት ነው። 2 ቀን ሳይቆያቸው በትዳር ላይ ተፋተዋል ማለት ነው። በርካታ እህቶች ሶሻል ሚዲያ ላይ መጥተው 100,000 ብር ተጠይቀናል ሀላል ሆም ብለው ራሳቸውን እንደ መክተብ ቆጥረው እያገናኙ ያሉ ሰዎች 100,000 ብር እንደጠየቋቸው በርካታ እህቶች ተናግረዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ተረፈ ይበልኝ። ውድ ቤተሰቦች የምወዳችሁ የማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ ላለው በዚህ አጋጣሚ እንግዲህ ይሄንን የቀይ ስር አሲር ማለት ነው አስክሬም ልላችሁ ነበር ጁስ የደም ማነስ ያለባችሁ ሰዎች ተጠቀሙት። በጣም አሪፍ ነው ማለት ነው። ቀይ ስሩን ትንሽ ቀቀል ለታረጉትና እንደ ጁስ ትፈጩትና ትጠቀሙታላችሁ። ስትፈልጉም ሌላ ፍሩት ትጨምሩበታላችሁ። ካልፈለጋችሁ አትጨምሩበትም። ደም ማነስ ያለባችሁ ሰዎች በጣም ፈቶ መድኃኒት ነው ማለት ነው። ደግሞ በጣም ነው የሚመቸው። ሞክሩ ትላችኋለሁ። እኔ ሞክሬው በጣም ተመችቶኛል ማለት ነው። እንዲሁም ደግሞ ለውጥ ታገኙበታላችሁ። ሞክሩ ትላችኋለሁ ቤተሰብ ማለት ነው። እና ወደ ርዕሴ ስመለስ እንግዲህ የዘውጁና ፕሮግራም ተጠናክሮ እንደቀጠለ ይገኛል ማለት ነው። አሲያ ባለፈው እኔ አጠናክረን እንደምንቀጥለው ነው ብላ ነው የተናገረች የነበረው። ኢትዮጵያ ላይ መክተብ አዘጋጅቼ ሰዎችን በሐላል መንገድ እንድራለን ብላለች ማለት ነው። ነገር ግን ይሄ በሐላል መንገድ እንድራለን የተባለው ነገር በጣም ወደ ሐራም እየሄደ ይገኛል ማለት ነው። እኔ እንግዲህ ስለዚህ ነገር ፈትዋ አልሰጥም። ምክንያቱም አንዳንዴ ቦታችንን እንጠብቃለን ማለት ነው። ነገር ግን እያየነው ያለው ነገር ትክክል አይደለም ማለት ነው። እንግዲህ ሐላል ሆም ብለው ያው ሰሞኑን ሶሻል ሚዲያ ላይ እያያችሁ ከሆነ እየሰማችሁ ከሆነ ቲክቶክ መንደር ላይ ኃይለኛ ችግር ተፈጥረዋል ማለት ነው። ብዙ ሰዎችን ይህን ያህል ብር አስገቡ፣ ይህን ያህል ብር ካላስገባችሁ ብለው እያስገደዱ ሰዎችን እያስቸኮሉ እያስጨነቁ ይገኛሉ ማለት ነው። ራሳቸውን ሐላል ሆም ብለው አቋቁመው ልክ እንደ መክተብ ማለት ነው ሰዎችን ትዳር እንዲይዙ ያገናኛሉ። እንግዲህ ዘውጁና ፕሮግራም ማለት ነው ያገናኛሉ። ከዛ በኋላ ላገናኙት ሶሻል ሚዲያ ላይ መጥተው ምንም ነገር አንቀበልም ብለው ነው የሚናገሩት። ነገር ግን በውስጥ እህት ወንድሞችን ያገናኟቸውን 100,000 ብር ወዲያውን በአፋጣኝ አስገቡልን ብለው እንደነገሯቸው እህቶች ምለው ነው የተናገሩት። እንግዲህ ሞቤ ሚዲያ ላይ አይታችሁ ከሆነ 100,000 ብር ጠይቀውናል፣ እኔንም ጠይቀውኛል፣ ጓደኞችንም ጠይቀዋቸዋል ብላ ስትናገር ነበረ። እና መቼለታ እንደዚሁም አሲያ ጋር ኃይለኛ ግርግር ተፈጥሮ ነበረ ማለት ነው። እንዲሁም ደግሞ አንድ ሰውዬ እንግዲህ ከተጋቡ 2 ቀን 3 ቀን ሳይቆዩ ተፋተዋል ማለት ነው። በሶሻል ሚዲያ በዚሁ ግርግር ተጋቡ፣ በዚሁ ግርግር ተፋቱ። ብዙ ነገር ተብሏል። ስለዛ ጉዳይ እንግዲህ ተጣርቶ እውነታው እስኪወጣ አላህ ነው የሚያውቀው። ነገር ግን ይሄ ዘውጁና ፕሮግራም በጣም እየተንዛዛና መስመሩ እየሳተ ነው። ገና ካሁኑ ሰዎችን አገናኘን ብሎ 100,000 ብር። በነገራችን ላይ አንዳንዴ እኛ ሰዎች እንዲሁ ስናስበው ራሱ ማለት ነው እንዴት ነው በነፃ ሰዎችን እናገናኛለን ብለው ሲሉ እንዴት ሰውስ ያምናቸዋል? አሁን ለምሳሌ እነሱ ስራ ፈተው መክተብ እንትን ብለው አዘጋጅተው እንግዲህ ጊዜያቸውን መስዋዕት አድርገው ቢሮ ምንድነው መክተብ የሚባለውን ተከራይተው ብዙ ፕሮሰስ አድርገው ነው እንግዲህ ሰዎችን ለማግኘት ሶሻል ሚዲያውን ለመጠቀም የኢንተርኔት ምናምን ወዘተ ወጪዎች አሉ ማለት ነው። ያንን ሁሉ ሞተው ነው ቆመው በራሳቸው ፕሮሰስ ከፍለው እናንተን በነፃ የሚያጋቧቸው ወይም ለእናንተ በነፃ የተደረገራችሁን የሚያፋልጋችሁ ማለት ነው። ይሄን ማመን ራሱ እብደት ነው ማለት ነው። እውነት ለመናገር በዚህ ሰዓት በተለይ ኢትዮጵያ ያሉ ሰዎች ማለት ነው አንዲት ነገር አይናችሁ ላይ የገባች ቆሻሻ እንኳን በነፃ ያደርጉላችሁ። እንኳን ትዳር ሊያገናኛችሁ ማለት ነው። ትዳር አጋር እንኳን ሊያገናኛችሁ አይናችሁ ላይ የገባችውን ቆሻሻ እፍ ብለው ቢያወጡላችሁ ገንዘብ ይጠይቋችኋልና ይሄንን ማመኑ በራሱ ስህተት ነው።
በነፃ ነው የምናጋባው፣ ሀላል በቃ አጅር ፈልገን ነው ያኔ ሀዲሱ አጋቡ ይላል ምናምን። አውቃ እኮ ነው ይሄ በቃ ያልሆነ ማለት ነው። ወላሂ አንዳንዴ የሆነ በቃ እንደው ግራ ያጋባቸዋል። በዲናቸው ጠንካራ ናቸው የምትሏቸው ሰዎች በጣም ያኔ አዋቂ ናቸው ብለን የምናስባቸው እንደ አርአያ የምንይዛቸው ሰዎች እንኳን ማለት ነው የሆነ በቃ አንዳንድ ቦታ ላይ ስታዩዋቸው በጣም የሆነ በቃ አላውቅም በጣም ወርደውባችሁ ይገኛሉ ማለት ነው። ስለዚህ ውድ ቤተሰቦች እንጠንቀቅ ማለት ነው። ይህ ዘውጁና ፕሮግራም ትዳር በሚዲያ ይቅርባችሁ፣ ይቅር። ይሄ ነገር እንደው መቆም አለበት ማለት ነው። አንድ ላይ ህዝቡ ተነጋግሮ አውግዞ ይሄ ነገር መቆም አለበት። ሌላ ትልቅ ችግር፣ ሌላ ትልቅ ነገር ሳይመጣ ማለት ነው። ገና እንግዲህ አሁን 100,000 ብር አስገቡ እያሉ በግል እየጠየቁ ጀምረዋል ማለት ነው። ቀጣይ ደግሞ ምን እንደሚሉ አይታወቅም። ምናልባትም ትዳር ውስጥ ከገቡ በኋላ ከአቅማቸው በላይ ገንዘብ ቢጠይቋችሁስ? ለምሳሌ ትዳሩን ሊፈቱት ነው ወይስ ገንዘቡ እንዲከፍሉ ነው? መክፈል ባይችሉ እንግዲህ በብድር የተገነባ ትዳር ነው፣ እንዲሁም በሶሻል ሚዲያ። ስለዚህ መክፈል ካልቻሉ ትዳሩ ይፈታል፣ ይፈርሳል ማለት ነው። አስባችሁታል? ይሄ በጣም ከባድ ነገር ነው እውነት ለመናገር ማለት ነው። ገና ካሁኑ መዘዝ እያመጣ ነው። በጣም ብዙ ሰዎች የተለያየ መረጃ እየወጣ ነው፣ የተለያየ ወሬ እየወራ ነው ማለት ነው። እና ስለዚህ ልንቆጠብ ይገባል። ይህ ነገር ሊቆም ይገባል ማለት ነው። አንድ ሰው እንግዲህ የራሱን ነገር ሲያካሄድ ያንን ሰው ማስቆም አይቻልም፣ ግን ያንን ነገር መቃወም ይቻላል። ያንን ነገር ሰዎች እንዳያደርጉ መምከር፣ መናገር ይቻላል ማለት ነው። እና ይቅርባችሁ ለማለት እፈልጋለሁ። እንደዚህ አይነቱን ነገር አትቀላቀሉ። ይሄ ነገር ደግሞ መቆም አለበት ማለት ነው።